ሰላም ሰላም የሀይል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እኔ ሰላም እንዳለሁት እናንተ ሰላም እንድትሆኑ ባለሙሉ ተስፋ ነኝ። እስከዛ ልጅ ጓደኛዬ ማለት ነው ፕራንክ ላደርጋኔ እስኪ ይሳካልኛል አይሳካልኝም አብረን ነው ማለት ነው። ምን እያለ ነበር መሰለሽ? እኔ ልነግርሽ ብዬ ማለት ነው ፈራሁት። ትኬት ቆርጠናል ልትሄድ ነው ሀገሯ እያሉ ነው ነገረች ሴትዮ ትናንትና መችራት ስትጠራሽ የነበረችው ማለት አልገባኝ። እኔ እንጃ ሴትዮዋ እንደዛ እያለች ነበረች። የቀለድሽ ናት? ላ እየቀለድኩ አይደለም። ምን አድርግ ትናንትና ነው ከትናንትና ወዲያ ነው ልነግርሽ ብዬ ነበር፣ ግን ዶብረኝ ስለነበረ ማለት ነው አልነገርኩሽም። ግን አንቺ የነገረችሽ ሊያ ነው የመሰለኝ። ሲጀመር መቼ ያወርታኝ ታውቃለችና ከትናንትና ወዲያ አብራች እያወራ አልነበረም ነበር የሆነ እንደውም ሀያት ምናምን ስትሉ ሰምቻለሁ። እኔ እዛ ጥቁር ልብስ እየተኮስኩ ማለት ነው ላ ስትይ ሰምቻለሁ እንጂ ማለት ነው። ከዛ እንደዛ እየነገረችሽ መስሎኝ ነበር፣ ግን ሴትዮዋ ማለት ነው እኔ አልነገሩኝም፣ ግን እዛ ሳሎን ላይ ሳወሩ ሰምቻለሁ። እኔ ምን አድርግ እንጃ ማለት የጥፋት ነገር ምን አለ እንጃ ምን ሆናችሁ ነው ልጠይቃት ብዬ ማለት ነው። ከዛ ደግሞ ተሳቀቅኩ። እንዴት ማለት አልገባኝም። ማለት እንጃ በቀጥ ይቀልሽ ብቻ ላ ይቆልልኩ አይደለም ውዴ፣ በዛ አልቀልድሽም። ምንድነው እንጃ እኔ እየቀለድኩ ከመሰልኩሽ ማለት ነው። ይሄው ሞባይሌ ጠፍቶ ነው ያለው። ሞባይሌ እየሹ ፕራንክ ምናምን እያደረኩሽ ከመሰለሽ ይሄው ግን ማለት ነው ትናንትና ነው መቼ ነው ማለት ነው ስናገር ሰማሁት። ከዛ ሴትዮዋ ትነግርኛለች ላ ከሰማሁት 4 ቀን ነው። ትናንትና ልጠይቃት ብዬ ተሳቀቅኩ። ምን አገባት ነው ታቃጥራለች እንዳትለኝ ብዬ ማለት ነው። አንቺማ እውነትሽን ነው። አዎ ላንቺ ልነግርሽ ብዬ ደግሞ ማለት ነው ልጠይቅሽ ብዬም ደግሞ ማለት ነው እንትን ደብሮኝ ስለነበር ማለት ነው በዛ ዝም አልኩ። ግን አንቺ ትነግርኛለሽ ብዬ ታያትና ስጠብቅ ዛሬ ስጠብቅም አትነግርኝም። ቅድም ምን መጣ ነበር ቅድም እኔን ያየችኝ አልመሰለኝም እንጂ ያየችኝ ነበር። ማን ማለት አልገባኝም። እሷ ናት ሊያ ሴትዮዋ ምን አለች? አልተነገረችሽም? ምንም አልተነገረችም። ጸጥ ብላ አየችኝ ከዛ ወጣች። እኔማ እንደውም የሊያ ሰራልች አይደል እሷና ሴትዮዋ ሳወሩ ማለት ነው። ከዛ ምንድነው የሆነ ነገር ላነሳ ብዬ ማለት ነው ሄድኩና ከዛ ተመሳው ለነሳይ ጸጥ አሉ። ከዛ ይቀልሽ ብቻ እንዳይሆንብኝ ላ ቀልጃ በዛ አልቀልድም። ቀልጃ አይደለም አርማሽ ነው። እሺ ምን እንዳጠፋት ንገሪኝ በማለት እሺ ለምንድን ነው ትኬት የምትቆርጠው? እንጃ እኔ ራሱ ማለት ነው ለኔ ሳየው ማለት ነው ዝም አለው። አራት አልቅሽ ውዴ፣ ሀገርሽ እኮ ምን ነው የምትገቢ ወደ እናትሽ አባትሽ። እሱ እውነትሽን ነው፣ ግን ልሰራ መጥቼ 4 ወር ሞልቼ እኔ ምን እንደሆነች ማለት ነው ማለት ነው እኔ እንጃ። ልጠይቃት ነው ግን ኧረ እኔ አልፈልግም ማለት እኔ እኮ ማለት ነው ሌላ ነገር መቀየር ነው ሊያ የነገረችሽ መስሎኝ ማለት ነው። ሀያት ለስትይ ማለት ነው እኔ ጥቁር ልብስ እየተኮስኩ ነበር ከትናንትና 2 ቀን ምናምን መሰለኝ። ከዛ እየነገረችሽ መሰለኝ። ከዛ ራሷ ትነግረኛለች ብዬ ዝም ስል አንቺም አትናገርም። ከዛ ልጠይቅብሽ ብዬ ደግሞ ተሳቀቅኩ። እንደዚህ አውርተኛ ታውቅማው ድረስ ግን እንደምትሄጂ ደግሞ ታውቃለች እሷ እውነት ከሆነ ማለት ምን ባለፈው ለታው አውቃለሁ የቦምባውን ስስብ ውሃ እንደፈሰሰ በሱ እንዴት ብላ ታሳፍራቻለሽ ደግሞ የዘሞት ማለት ነው 4 ቀኑ ነው እሱ ከትናንትና ወዲያ ነው የነበረው። መኪና የነበረው ትናንትና ወዲያ ነው ምናምን ነው የሞላ እሱ ምንድን ነው የጠፋ እንጃ ውዴ። እኔ ለራሴ ግራ ነው የገባኝ። በስርዓት እየሰራው አይደለም ላ እኔ
ስትነግረኝ ከነገረችኝ ማለት ነው እጠይቃታለሁ። ግን ደግሞ አሁን ልጠይቃት ብዬ ማለት ነው ፈራሁት። አንቺማ ትጣላሻለች እንደዛ ምናምን ብላ ማለት ነው። እንደዛ ብዬ ፈራሁት። አልገባኝም ብቻ አላውቅም። እስቲ የሆነ ነገር ይሆንኩ ነው። እኔም አልተነግሪኛለሽ ብዬ ማለት ነው ዝም አልኩ። አንቺ ደግሞ አትነግሪኝም። የነገረችሽ ነው የመሰለኝ። ቀይዋ አሽቃባጮች የነገረችሽ ነው የመሰለኝ። ኧረ እኔ ጭራሽ ማርያም ምንም አላውቅም። ብቻ በሰላም ነው ስራ የሰራን እቃ ስላቀብላት በሰላም። እኔ በጣም ነው ሆዴ እንደው እንትን ማለት ነው ሆዴ ነው ያባሰኝ። እንትክዝ ብለሽ ሳይሽ ማለት ነው በዛ ብቻ አላውቅም። ለማንኛውም አይዞሽ፣ ምን እንደሆነ ጥፋቷን እንጠይቃታለን። ግን አይዞሽ የኔ ውድ እንግዲህ እንዴ መቼም ዝም ብላ ትኬት አትቆርጥም። የሆነ ምክንያት ይኖራታል። እሱማ ምክንያት ይኖራታል። እኔ ያጠፋሁት ነገር የለም እዚህ ጋር እስከማውቀው ድረስ ብዬ ነው እንጂ እኔ እንጃ። እኔ ለራሴ ብነግረኝ ለምንድን ነው ብዬ ጠይቃቸው ነበር። ግን እንትን አላሉኝም። ሰርቼ ልቀየር ባልኩበት በአራተኛው ወሬ እኔ እንጃ እንደዛ ያለች ነው ውዴ። ብቻ አንቺ አይዞሽ፣ እንትን አትበይ፣ አትጨናነቂ። አይዞሽ፣ ምን ችግር አለው? አንቺ እዛ ሄደሽ ከባልሽ ጋር ትሰራለሽ። እሱ ስላለ እውነት ነው ስራ አይጠፋም። ግን ታውቂያለሽ እኔ እሰራለሁ እቀየራለሁ ብዬ የመጣሁበት አላማዬን ያሳላሳካ። ይሄኔ ወድ አሳዘንሽ። ፍራንክ ነው በታሪክ ውስጥ ስላሳይ ሆነ እሱ ስላሳይ ሆነ ፍራንክ ነው። እኔ እኮ መጀመሪያ እንደዚያም ቀስ ብዬ ስናገር ማለት ነው ይሰማኛል ሳትሰማኝም ብዬ ነበር። ግን የሳይሽ ደግሞ ፊልም ከፍተሽ ምናምን እያዳመጥሽ ስለሆነ ማለት ነው። እንዴት ምን ተሰማሽ? የኔ ውድ በጣም ደነገጥኩ። ማርያም አይዞሽ የኔ ማር አይዞሽ። በእውነት በጣም ፈርቼ በጣም ነው የፈራስኩት። በተለይ መጀመሪያ ስታለቅሽ ማለት ነው ድንግጥ ነው ያልኩት። እኔ ደግሞ ፍራንክ ላደርግ ብዬ ማለት ነው ተመልሼ ደግሞ በቃ ለራሴ ደንግጣለሁ። በእውነት ማርያምን በእውነት ይቅርታ ደነገጥኩ። ማርያም ምን እንደተሰማኝ አላውቅም። ልቤው ላይ የመጣ ነበር። እኔ ማር ይቅርታ በእውነት እና ውድ ጓደኞቼ ውድ ቤተሰቦቼ ይሄንን ይመስላል ፕራንኩ። በጣም ነው ያለቀሰችው፣ በጣም ነው የደነገጠችው። እኔ እንደዛ ልትሆኑ ብዬ አስቤ አይደለም አልነበርኩም። ምክንያቱም ፕራንክ ነው ብላ እንትን ትለኛለች ብዬ ነበር። ግን እሷ ደግሞ ፕራንክ አልመሰላት፣ እውነት መስላት በጣም ነው ያለቀሰችው። እና ፕራንካችን ለዛሬ ይሄንን ይመስላል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ እህታችሁ። አመሰግናለሁ። መልካም ለሁሉ